ጠላቶቻችሁ የትኛውንም ሴራ ማድረግ ይችላል፣ ነገር ግን የማሸነፍ አቅም ያለው እናንተ ጋር እንጂ ጠላቶቻችሁ ጋር የለም። ጠላት በእናንተ ላይ ሊበሳጭ ይችላል። መስዋዕትን አልሰጥም ስትሉ ጠላት በእናንተ ላይ ሊበሳጭ ይችላል። የሱን ጽዋ አልቀምስም ስትሉ ጠላት በእናንተ ላይ ባያድነንም እንኳን ላቆምኮ ለወርቁ ምስል አንሰግድም ባሉ ጊዜ የተበሳጨው እሳቱን 7 እጥፍ እንዲነድ አዘዘ። ጉዳዩን የሚገለብጥ እግዚአብሔር አለ። ገልብጦ የሚሰራ እግዚአብሔር ከሕይወት ላይ ገልብጧል። የፈራው እንዳይወርስ እግዚአብሔር ገልብጧል። ዘንድሮ እንደዚህ ይላል፣ ከባድ ነው ባልከው ሟርተኛ ላይ ትሰለጥናለህ። እግዚአብሔር ዋናውን ስለገለበጠ፣ አዋጁን ስለገለበጠ፣ እነሱ ግን ሊሰበሰቡ ቀን ቀረበላ። ሻሎም ቅዱሳን፣ ሰላምና ጸጋ ይብዛላችሁ። እኔ ወንድማችሁ ወንጌላዊ ጸጋዬ ነኝ። መጽሐፍ ቅዱስ ሲናገር ቃሉን ላከ፣ ፈወሳቸው፣ ከመከራቸው ሁሉ አዳናቸው። ከመከራ ሁሉ እግዚአብሔር ሊያድናቸው ቃሉን ነው የሚልከው። የእግዚአብሔር ቃል የሚፈውስ ነው። የእግዚአብሔር ቃል ጉልበታም ነው። የእግዚአብሔር ቃል ኃይለኛ ነው። ይህን ቃል በእምነት የምትቀበሉበት ጊዜ ሕይወታችሁ ላይ ማንኛውም ነገር እየሰራ የእግዚአብሔር ቃል ይገለጣል። ጌታ ኢየሱስ የተባረከ ይሁን። ሐማ አይሁድን ለማጥፋት የሸረበው ሴራ መጽሐፍ ቅዱስ እንዲህ ብሎ ይናገራል። በእናንተ ላይ ጠላት ሴራ ሊያደርግ እየሸረበ ካለ ይህን ቃል በደንብ ስሙ። ጠላቶቻችሁ የትኛውንም ሴራ ማድረግ ይችላል፣ ነገር ግን የማሸነፍ አቅም ያለው እናንተ ጋር እንጂ ጠላቶቻችሁ ጋር የለም። ጠላቶቻችሁ መፎከር ይችላል፣ ማስታወቂያ መበተን ይችላል፣ በእናንተና በሕይወታችሁ ላይ እንደፈለገ ማውራት ይችላል። ነገር ግን ከእግዚአብሔር ከታላቅ ክንዱ የተነሳ ከበረታው እጁ የተነሳ የእናንተና የእናንተ የሆነውን ነገር ሰይጣን አይችልም። ኢየሱስ ክርስቶስ ያድናል። የእግዚአብሔር ቃል ሲናገር አስቴር መጽሐፍ ምዕራፍ 3 ላይ ቁጥር 5 ላይ እንደዚህ ይላል። ሐማ ነገሩን በመርዶክዮስ ላይ የጀመረው በአንድ ጉዳይ ላይ ነው። ስልጣን ተሰጥቶታል፣ ሹመት ተጨምሯል። ሰዎች ሁሉ ተነስቶ ለሐማ ሲሰግድ መርዶክዮስ አልሰገደም። መርዶክዮስ አይሁዳዊ ነው፣ አልሰገደም። መልሶ መላልሶ ሰዎች ሲሰግዱለት እሱ አልሰገደም። ስላልሰገደ አጠገቡ ላይ የነበሩ ሰዎች ይሄ ሰው ለምን አልሰግድም ብሎ ሴራ ጀመሩት። በጌታ በኢየሱስ ስም በዕድሜያችሁ ላይ፣ በሕይወታችሁ ላይ፣ በጤንነታችሁ ላይ፣ በጎዳናችሁ ላይ ጠላቶቻችሁ እየሸረበ ሊሆን ይችላል። ይህን ቃል ዛሬ እናገራለሁ። እግዚአብሔር ሴራውን ከንቱ ያደርጋል፣ ያበላሻል። እግዚአብሔር መጽሐፍ ቅዱስ አስቴር መጽሐፍ ምዕራፍ 3 ላይ ቁጥር 5 ላይ እንደዚህ ብሎ ይናገራል። አዲሱ መደበኛ መጽሐፍ፣ አዲሱ ማብራሪያ መጽሐፍ እንደዚህ ብሎ ይናገራል። ሐማም መርዶክዮስን ወድቆ እንዳልሰገደለትና እንዳላከበረው ሲያይ እጅግ ተቆጣ ይላል። መርዶክዮስ የሚሰገድለትን ያውቃል። አይሁድ ስለሆነ ለሐማ ስላልሰገደ በጣም የብዙ ሰዎች ንግግር ወደ ሐማ ስለደረሰ ሐማም ሲሰግድ ስላላየ ተቆጣ ይላል። አልሰግድም ስላለ ተቆጣ ይላል። በቁጣ ምን ማድረግ ጀመረ? ለማጥፋት ተነሳ። እበቀላለሁ ማለትን ጀመረ። ካልገደልኩ ማለትን ጀመረ። የጠላቶቻችሁ ቁጣ ምንም ሊያደርጋችሁ አይችልም። ለእናንተ አስቀድሞ የገባላችሁ እግዚአብሔር ክዳኑን አይቀይርም። ጠላቶቻችሁ መልክ ቀይሮ ሊሰራ ይችላል። ንግግር ቀይሮ ሊሰራ ይችላል። ቦታ ቀይሮ ሊሰራ ይችላል። ቀን ቀይሮ ሊሰራ ይችላል። እግዚአብሔር አምላክ ግን ለእጁ ሥራ አሳልፎ አይሰጣችሁም። ኢየሱስ ያድናል። በማንኛውም ሁኔታ ውስጥ ሆናችሁ ለጠላቶች እጅ ሰጣው የምትሉ ካላችሁ ይህን ቃል ስሙ። እግዚአብሔር በዛን ቀን ሊሰለጥኑባችሁ ባሉ ጠላቶች ላይ እንዲሰለጥኑ ነገሩን እንደገለበጠ በእናንተና በሕይወታችሁ ላይ እግዚአብሔር ጉዳዩን እየገለበጠ ይመጣል። ታሪካችሁን እየቀየረ ይመጣል። አዋጁን እየሻረ ይመጣል። ሐማ መርዶክዮስ ወድቆ እንዳልሰገደ እንዳላከበረውም ሲያይ እጅግ ተቆጣ፣ ተበሳጨ ይላል። ዳንኤል መጽሐፍ ምዕራፍ 3 ቁጥር 19 ላይ ያለው ቃል ተመሳሳይ ነው። ከዚያም ናቡከደነፆር በምሥራቅና በምሥራቅ በአብደናጎም እጅግ ተቆጣ፣ ፊቱም ተለወጠባቸው። የእቶኑም እሳት ምስል ከነበረው 7 እጥፍ ተደርጎ እንዲነድ አዘዘ ይላል። እነዚህ ሦስቱ በምርኮ አገር ያሉ ናቸው። ልክ እንደ መርዶክዮስ በምርኮ አገር በዛ ሜዳ ላይ ለቆመው ለወርቁ ምስል
እንዳልሰገዱ አጠገባቸው ላይ የሚሰግዱ በሙሉ ተበሳጩና እነዚህ ከምርኮ ሀገር የመጡ ሰዎች እሳትን አልፈራም፣ ትእዛዝን አልፈራም፣ ያልከውን አልፈራም ለምን አለ። ስለዚህ ናቡከደነፆር በምስራቅና በምስራቅ በአብደናጎ በእነዚህ በሦስቱ ሰዎች ላይ ተቆጣ፣ ተበሳጨ ይላል። በሚነደው እሳት ላይ ለመጣል ተበሳጨ። ሐሳብ አልቀይርም ስትሉ ጠላት በእናንተ ላይ ሊበሳጭ ይችላል። መሥዋዕትን አልሰጥም ስትሉ ጠላት በእናንተ ላይ ሊበሳጭ ይችላል። የእሱን ጽዋ አልቀምስም ስትሉ ጠላት በእናንተ ላይ ሊበሳጭ ይችላል። መልእክት አለ። እያበሳጫችሁ ያለው ሊያሸንፋችሁ አይችልም። ሊያሸንፋችሁ አቅማችሁን ሊይዝ ጉልበታችሁን ሊይዝ ግራ ሊያጋባችሁ አይችልም። ከእናንተ ጋር ያለው ከእነርሱ ጋር ካለው ይበልጣል። በዚህ ቦታ ላይ ለቆመው ለወርቁ ምስል አልሰግድም አለ። በዕውራ ሜዳ ላይ ለቆመው ለወርቁ ምስል አልሰግድም ላሉት ለነዚህ ለሦስቱ ቀደም ሲል ከሚነደው በላይ እሳቱ 7 እጥፍ እንዲነድ አዘዘ ይላል። አላባ ሰባራዲያኖሳ እሳቱ ሊነድ ይችላል፣ ሊያቃጥል አይችልም። እሳቱን እጥፍ ሊጨምሩ ይችላል፣ ነገር ግን ጸጉራቸውን ሊበላ አይችልም። ለምን? የፈጠራቸው እግዚአብሔር ከነርሱ ጋር አለ። የኪዳን አምላክ እግዚአብሔር ከነርሱ ጋር አለ። ባያድነንም እንኳን ላቆምከው ለወርቁ ምስል አንሰግድም ባሉ ጊዜ የተበሳጨው እሳቱን 7 እጥፍ እንዲነድ አዘዘ። ሻዳባሃዲያሎ ሰካታራዲያ በዚህ ወር ላይ በዚህ ዓመት ላይ በዚህ ሳምንት ላይ በእናንተና በሕይወታችሁ ላይ በእናንተና በዘመናችሁ ላይ ጠላቶቻችሁ ልዩ ልዩ ፕሮግራም አውጥቶ ሊሆን ይችላል። ነገር ግን እሳቱን መንደድ መፍቱ ነው። እሳቱን ማቀጣጠል መፍቱ ነው። በእናንተና በሕይወታችሁ ላይ ግን ያለ እግዚአብሔር ፍቃድ አንዳችም ሊያደርግ አይችልም። ነገሩን የሚገለብጥ እግዚአብሔር አለ። ጉዳዩን የሚገለብጥ እግዚአብሔር አለ። ገልብጦ የሚሰራ እግዚአብሔር አለ። ነገሩን አዲስ አድርጎ መስራት የሚችል እግዚአብሔር አለ። ሚገርም ነው። መርዶክዮስ ላይ ጽንስን የጀመረው በዚህ ቦታ ላይ ስታነቡ ታገኛላችሁ። አስቴር መጽሐፍ ምዕራፍ 3 ቁጥር 5 ጀምሮ ስታነቡት ይህን ታገኛላችሁ። ወደ 9 ሄዳችሁ ስታነቡት 9 ላይ እንደዚህ የሚል ቃል አለ። አስቴር ምዕራፍ 9 ላይ ስታነቡት እንደዚህ ይላል። አስቴር ምዕራፍ 9 ቁጥር 1 ላይ እንደዚህ የሚል ቃል አለ። ተነስቶ ስላልሰገደ ለእርሱ ስግደትን ስላልሰጠ ባለው ሹመት የተመካው ሐማ ሴራን አሰራ። አያችሁ፣ ሴራው የተበላሸው ምዕራፍ 7 ላይ ነው የምናገረው። አያችሁ፣ ሐማ እንደተሰቀለ እዛ ቦታ ይናገራል። ነገር ግን ምዕራፍ 9 ቁጥር 1 ላይ እንደዚህ የሚል ቃል አለ። አዳር በተባለው በ12ኛው ወር 13ኛው ቀን በንጉሡ ትእዛዝና የወጣው አዋጅ በሚፈጸምበት ቀን የሚፈጸምበት ዕለት ነበረ ይላል። የንጉሡ አዋጅ የሚፈጸምበት ዕለት ነበረ። በዚህም ዕለት የአይሁድ ጠላቶች የበላይነትን እንደሚያገኙት ተማምነው ነበረ። ሁኔታው ግን ተለወጠና አይሁድ በጠላቶቻቸው ላይ የበላይነትን አገኙ ይላል። መርዶክዮስ የበላይነትን ያገኘው ያንን ሁሉ ቻሌንጅ አልፎ ነው። እግዚአብሔር ነገሩን ስለገለበጠው ነው። አያችሁ፣ የበላይነትን ሊያገኙ ቀን አዘጋጅቶ ነበሩ። የበላይነትን ሊያገኙ ሰዓት አዘጋጅቶ ነበሩ። የበላይነትን ለማግኘት ብዙ አቀነባብሮ ነበሩ። የተቀነባበረው እንደነበረ ነው። ነገር ግን እግዚአብሔር አይኖቹ በመርዶክዮስ ላይ ነበረ። አይሁድን ለማጥፋት ሊጨፈጭፉት፣ አይሁድን ከምድረ ገጽ ሊያጠፉ በ127 አገር ላይ የታወጀው አዋጅ፣ ሊሰለጥኑባቸው ባሉት አዋጅ፣ ሊያደመስሱት፣ ሊያጠፉት፣ ሊጨፈጭፉት ያለውን አዋጅ እግዚአብሔር አምላክ ቃሉ ሲናገር አይሁድ የበላይነትን አገኙ የሚል ቃል አለ። በኢየሱስ ክርስቶስምና ሥልጣን በአስጨናቂዎች መሃል ያላችሁ፣ ግራ በሚያጋባ ሁኔታ ውስጥ ያላችሁ፣ በሚያሳድዳችሁ ጠላት መሃል ያላችሁ፣ በጠላቶቻችሁ ላይ እግዚአብሔር ነገሩን ስለገለበጠ የበላይነትን ታገኛላችሁ። መከራው በዛ፣ ችግሩ በዛ፣ ቻሌንጁ በዛ፣ ግፊያ በዛ፣ ሁኔታው በዛ፣ የሚቀበል ሰው የሌለ ብቻዬን የሚታለቅስ ካለ ስማኝ። እግዚአብሔር ነገሩን ገልብጧል። እግዚአብሔር ታሪኩን ገልብጧል። እግዚአብሔር አዋጁን ገልብጧል። ነገሩን እግዚአብሔር ከሕይወት ላይ ገልብጧል። የፈራው እንዳይወርስ እግዚአብሔር ገልብጧል። የሰጋው እንዳይወርስ እግዚአብሔር ገልብጧል። በጠላቶች ላይ ትሰለጥናለህ እንጂ ጠላት ባንተና በሕይወት ላይ በፍጹም ሊሰለጥን አይችልም። እግዚአብሔር ነገሩን ሲገለብጥ ባንተ ሕይወት ላይ ጠላት የትኛውም ፕሮግራም ሊያወጣ ይችላል፣ ሊሰለጥን አይችልም። የእነርሱን መጥፋት በሚፈልጉ ወገኖች ላይ አደጋ ለመጣል አይሁድ በንጉሡ በአርጤክስስ አውራጃዎች ሁሉ ባሉ ከተሞቻቸው ተሰበሰቡ። የሌሎችም አገር ዜጎች ሕዝብ ሁሉ ፈርቷቸው ስለነበረ ማንም ሊደፍራቸው አልቻለም። ማንን? አይሁድን። ሃሌሉያ! አያችሁ፣ ሊያጠፋቸው ተማምሎ ነበረ ይላል። ባለመስገዱ የተነሳው ይሄ መዘዝ መጥቶ አይሁድ ላይ ነው የመጣ። አጠቃላይ ባለበት የሚጠፉበት አዋጅ ነው ያስወጣ። ነገር ግን እግዚአብሔር
ባንተ ላይ ታወጀ ልጅ ላይ ባንቺ ላይ ታወጀ በሰብሽ ላይ ባንተ ላይ ታወጀ አገር ላይ ባንተ ላይ ታወጀ ትውልድ ላይ ባንቺ ላይ ታወጀ ቤተክርስቲያን ላይ ሰበብ ሊፈጥር ይችላል። ነገር ግን እግዚአብሔር ከላይ እስከ ታች ዋናውን ይመታል። ዋናውን እግዚአብሔር ይመታል። አሳልፎ እግዚአብሔር አይሰጥም። ነገሩን ገልብጦ ስራውን ይጨምራል። አይሁድ የበላይነትን ሊያገኝባቸው ሰበብ ፈለጉ። በጠላቶቻቸው ላይ ነገሩ ተለወጠና የበላይነትን አገኙ ይላል። ሊሰለጥኑባቸው በተዘጋጁ በጠላቶቻቸው ላይ አይሁድ ሰለጠኑ ይላል። ዘንድሮ እንደዚህ ይላል። ከባድ ነው ባልከው ሟርተኛ ላይ ትሰለጥናለህ። ከባድ ነው ባልከው ደጋሚ ላይ ትሰለጥናለህ። ከባድ ነው ባልከው አስቸጋሪ ኃይል ትሰለጥናለህ። ከባድ ነው ባልከው ጉዳይ ላይ የእግዚአብሔር የበላይነት መንፈስ የጸናው ክንድ ካንተ ጋር ስላለ በጠላቶች ላይ በኢየሱስ ስም ትሰለጥናለህ። ሃሌሉያ! ትሰለጥናለህ። አይሰለጥኑብህም። ያንተን መጥፋት መጽሐፍ ቅዱስ ሲናገር 9:2 ላይ የእነርሱን መጥፋት በሚፈልጉ ወገኖች ላይ አደጋን ለመጣል አይሁድ በአርጤክስስ ጊዜ በአውራጃ ባሉ ከተሞች ላይ ዋና ከተሞች ላይ ተሰበሰቡ ይላል። ለምን? ለምስጋና፣ ለምን? ለእልልታ፣ ለምን? ስጦታ ለመሰጣት፣ ለምን? አንድ ላይ ለመብላት፣ ለምን? ለድሆች ለመርዳት፣ የተለያየ ነገሮችን ለማድረግ እግዚአብሔር ዋናውን ስለገለበጠ አዋጁን ስለገለበጠ እነርሱ ግን ሊሰበሰቡ ቀን ቀረበላቸው። እግዚአብሔር እንደዚህ ያደርጋል። በተለያየ ሁኔታ ውስጥ ደንግጣችሁ ያላችሁ ሰዎች ያንን ድንጋጤ ገልብጦ እግዚአብሔር ለምስጋና ያዘጋጃቸዋል።